ቤኪ ስፖርት ውድ የቤኪ ስፖርት ቻናል ቤተሰቦች የዕለቱን አጫጭር ስፖርታዊ መረጃዎችን ይዘን ወደ እናንተ መጥተናል። ትላንት በተደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎች ማንቸስተር ሲቲ በርንሌይን 1-0 በሆነ ውጤት በማሸነፍ የሊጉ መሪ መሆን ችሏል። ጨዋታው ልክ ገና በተጀመረ በአምስተኛው ደቂቃ ኤርሊንግ ብራውት ሃላንድ ከጄሬሚ ዶኩ ያገኘውን ኳስ በማስቆጠር ማንቸስተር ሲቲን ቀዳሚ ያደረገ ጎል ቢያስቆጥርም ጨዋታው ከዛ በኋላ ምንም ጎል ሳያስተናግድ 1-0 በሆነ ውጤት ተጠናቋል። በጨዋታውም ላይ በርንሌዮች በመጀመሪያው አጋማሽ ብዙ የጎል እድሎችን ቢያገኙም ሳይጠቀሙ ቀርተዋል። በዚህም ማንቸስተር ሲቲዎች እንደ ቸርኪ እጅግ ድንቅ ብቃታቸውን ያሳዩ ሲሆን አንግል የገጨባቸው ኳሶች ተጠቃሚ ናቸው። ሃላንድም ሁለተኛ ለማግባት ቢሞክርም ብዙ አንግል የመቱበት ኳሶች ያሉ ሰከንድ አፍ ጨዋታው ብቱም የሚያዝናና አይነት ጨዋታ አልነበረም። በዚህም ማንቸስተር ሲቲ አንደኛ ደረጃ ተቀምጧል። በነጥብ እኩል ናቸው። ሁለቱም እኩል 70 ነጥብ ነው ያላቸው። የጎል ዕዳ ሁለቱም እኩል ሆኖ ብዙ ባገባ በሚለው ማንቸስተር ሲቲዎች የሊጉ መሪ ላይ ተቀምጠዋል። ቀጣይ የሚደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎች እጅግ ተጠባቂ ሆኗል። አርሰናል ራሱን በራሱ ችግር ውስጥ የከተተ ይመስላል። ዋንጫውን የበላው መስሎ መጨረሻ ላይ ማንቸስተር ሲቲን ጋብዞታል። ከዚህ በኋላ የሚደረጉ ጨዋታዎች እጅግ አጓጊ ሆነው ይቀጥላሉ ማለት ነው። ሌላው ማንቸስተር ዩናይትድን የሚመለከት ዜና ስናመራ የአማካኝ ክፍሉን ለማጠናከር የሪያል ማድሪዱን ሚድፊልደር ቹዋሜኒን ለማስፈረም ከፍተኛ ፍላጎት እንዳለውና ተጫዋቹንም እስከ 80 ሚሊዮን በማውጣት ሊያስፈርመው እንደሚፈልግና የካዝሜሮም የረጅም ጊዜ ተተኪ ሊያደርገው እንደሚችል ብዙ የመረጃ ምንጮች የዘገቡ ሲሆን ማድሪድም ተጫዋቹን ይሸጣል ወይስ አይሸጥ የሚለው ነገር እስካሁን በይፋ ያልታወቀ ሲሆን ማድሪድም ግን እነ ሮድሪን የሚያስፈርም ከሆነ እነ ቹዋሜኒን ለማንቸስተር ዩናይትድ የመሸጥ እድሉ ሰፊ እንደሆነ ይጠበቃል። በዚህም ማንቸስተር ዩናይትድ ቹዋሜኒ እነ ኤሊዮት አንደርሰን፣ ካርሎስ ባሊባ፣ አዳም ዋርተን የመሳሰሉ እና አሌክስ ስኮት የመሳሰሉ ተጫዋቾችን በሚድፊልድ ላይ የያዛቸው ተጫዋቾች ናቸው። ማንቸስተር አንድ በጣም ትልቅ ስም ያለው ሚድፊልደር እንደሚያስፈርም ታማኝ ምንጮች የዘገቡ ሲሆን በዚህም ኤሊዮት አንደርሰን ወይ ቹዋሜኒ ከሁለት አንዳቸው ማረፊያቸው ቀጣይ ዓመት ቲያትር ኦፍ ዘ ድሪምስ ኦልድ ትራፎርድ እንደሚሆን ይጠበቃል። ሌላው ማንቸስተር ዩናይትድን የተመለከተው ዜና ማይክል ካሪክ ቀጣይ ዓመት የማንቸስተር ዩናይትድ ዋና አሰልጣኝ የመሆን እድሉ እየሰፋ ነው። ከዚህ በኋላ ያሉት ጨዋታዎች ለማይክል ካሪክ እጅግ ወሳኝ እንደሆኑ ይጠበቃል። በዛ ላይ ማይክል ካሪክ እጅግ ድንቅ ቡድን ያሳየን። ከዚህ በኋላ ያለው ውጤት ለውጥን የማተር የሚያደርግ አይመስለኝም። ቲሙን ከዛ ደረጃ ምቶ በአንዴ 3ኛ ደረጃ ላይ አድርጓል። ቀጣይ ከአንፊልድ በኦልድ ትራፎርድ ሊቨርፑልን የሚጋብዝበት ጨዋታ ለካሪክ እጅግ ወሳኝ ይሆናል። መጀመሪያ ብሬንፎርድን ይጋብዛል ሰኞ ዕለት። ከዛም በኋላ በኦልድ ትራፎርድ ሊቨርፑልን የሚጋብዝበት ጨዋታ ለማይክል ካሪክ እጅግ ወሳኝ ጨዋታ ይሆናል ተብሎ ይጠበቃል። በዚህ ዓመት ካሪክ ሁሉንም ቶፕ 6 የሚባሉ ቲሞች በሙሉ አሸንፏል። አርሰናል፣ ማንቸስተር ሲቲ እና አስቶን ቪላ፣ ቼልሲን አሸንፏል። አሁን የቀረው ሊቨርፑል ነው እና ሊቨርፑልን የሚያሸንፍ ከሆነ ማንቸስተር ዩናይትድ በዚህ ሲዝን የቀረው ቶፕ 6 ቲም የለም። ሊቨርፑልንም ከብዙ ዓመታት በኋላ ደርሶ መልስ ማሸነፍ የሚችል ይሆናል ማለት ነው። ሌላው ለአርሰናል ደጋፊዎች እጅግ ጥሩ ዜና የተሰማ ሲሆን ካላፊዮሪና ቲምበር ለኒውካስትሉ ጨዋታ የመድረስ እድል እንዳላቸውና ለኒውካስትሉም ጨዋታ ደርሰው የጨዋታ ደቂቃ ሊያገኙ እንደሚችሉ እየተጠበቀ ሲገኝ ይህም ለአርሰናል እጅግ ምርጥ ዜና ነው። በዛ በኩል ቤን ዋይትና ሞይስኬራ ምንም ያልተመቻቸው ቦታ ነው። ባለፈ ዕለት ጄሬሚ ዶኩ እንዴት ሞይስኬራን ሲያደርገው እንደነበር ይታወቃል። ዋይት ነው በሳውዛምፕተን ጨዋታም ተመልክተነዋል። በዛ ቦታ ላይ ቲምበርን እጅግ አርሰናሎች አተውታል ማለት ይቻላል። በዚህም ከኒውካስትል ጨዋታ የሚመለስላቸው ከሆነ አርሰናል ለቀሪ ውድድር ዘመን ለሚያደርገው እጅግ ወሳኝ ተጫዋች አግኝቷል ማለት እንችላለን። ውድ የቤኪ ስፖርት ቻናል ቤተሰቦች የዕለቱን አጫጭር ስፖርታዊ መረጃዎች ወደ እናንተ አድርሰናል። የምንሰራው ፕሮግራም ከተመቻችሁ ብቻ ሰብስክራይብ ማድረግ እንዳይረሳ። መልካም ቀን።